ስናደርግ ከሰው ጋር ነው የሚኖረን ዝግጅታችንን የምናቀርበው ከህዝብ ጋር ወይም ደግሞ ከሚከታተለን ማህበረሰብ ጋር አድርገን አይ የተወሰኑ ሰዎችን እንጋብዛለን በዝግጅቶቻችን የምትጋበዙ ሰዎች ካሁኑ ራሳችሁን አሟሙቁ በተለይ ኢትዮጵያ የምትገኙ ሰዎችና መለስ ቀለስ ይያለን እነዚህን ዝግጅቶች ወደ እናንተ የምናቀርብ ነው የሚሆነው ስቱዲያችን ምናልባት በጣም ባጭር ጊዜ ተሰርቶ ያልቃል ብዬ አስባለሁኝ ኮንትራክተሮቹ ያሉን በጣም ባጭር ጊዜ 15 ቀን 20 ቀን ውስጥ ስቱዲዮ ይጠናቀቃል ባለፈው ያያችሁትን ዲዛይን ነው እንግዲህ አፕላይ እናደርጋለን ብለን የምናስበው እግዚአብሔር ይረዳናል ታዲያ እናንተም ሁላችሁም አለን ማለታችሁን ቀጥሉ ሚዲያችንን ሰፖርት ማድረጋችሁን ቀጥሉ እንዳልኳችሁ ድካም ላይ ነበርኩ ሰሞኑንና ከመንገድ ስገቡ ትንሽ አስቸጋሪ ነው በተለይ ከቤተሰብ ጋር ነበር የዘንድሮ ጉዞዬና በጣም ደስ የሚል ጊዜ ነበር ያሳለፍነው አዲስ አበባ ኢትዮጵያ በጣም ጥሩ ቆይታ ነበረ ነገር ግን ደግሞ ትንሽ ድካም ይኖራል እሷን አሁን ሪከቨር እናደርጋለንና ነገ ከነጎዲያ በኋላ በአግባቡ ሙሉ ቀጥታ ስርጭቶቻችን ይቀጥላሉ አንድ ወዳጄ ደውለውልናል ሰላም ወዳጄ ማልበል አቤ ሰላም እንዴት ነህ አለው ወዳጄ ማልበል ባሻ ከየት ነው ከኢትዮጵያ አንዴ ደውዬልሃለሁ እኮ ደውለልኝ ከታውቃለህ ከዚህ በፊት አዎ በአንዱ ዓለም ሞት የህግ ጉዳይ አብራርቼልህ ነበር አስታወስኩኝ ባሻ ወዳጄ ሰላም ነው እንዴት ይዟል እንደምን በጣም ደህና ነኝ ምን ልነግረን ደወልክ ታዲያ ዛሬ አሁን ደክሞኛል እያልክ ነው የአሰብ ጉዳይ ሲነሳ የህግ ጉዳይም የታሪክ ማስረጃ እና ረጅም ነው የምትቆይ መስሎኝ ነበር ኖ ቆያለሁ ልነግረን ትችላለህ ቀጥል አዎ ኦኬ ታሪክ ማስረጃው ልንሳል ታሪክ ማስረጃ የሚባለው እንደተገለጸው አንደኛ አሰብ ራስገዝ ነበረ ራስገዝ ማለት ሊትራሪ የማንንም ያልሆነ ማለት ነው ነገር ግን አካባቢውን በምንመለከትበት ጊዜ ዶሚኔት የተደረገው በአፋሮች ነው አፋር ኢትዮጵያ ውስጥ አለ ጅቡቲ ውስጥ አለ ኤሪትሪያ ውስጥም በከፊል አለ ነገር ግን እንደ ክልል እንደ ህዝብ ቦታ ተሰጥቶት የራሱ ግዛት ኖሮት ራሱን በራስ የሚያስተዳድር ሰፊው የአፋር ህዝብ ያለው ኢትዮጵያ ውስጥ ነው አንድ በልቡ እሺ ሁለተኛ የአሰብ ወደቡን ታሪኩን በተመለከተ ደግሞ በ19ኛው ክፍለ ዘመን የጣሊያን ሺፒንግ ካምፓኒ መጥቶ ሮባቲኖ የሚባል ሲገዛ እሺ ወደቡን የሸጡት ሁለት የአፋር ወንድማማቾች ናቸው እሺ ኢብራሂም ኢብን አህመድ እና ሐሰን ኢብን አህመድ የሚባሉ በ6000 ማሪያ ትሬዛ ብር ነው የሸጡት እነዚህ አፋሮች ኢትዮጵያውያን ናቸው ከፕሮክሲሚቲ አንፃር ስናይ ከኢትዮጵያ ድንበር ተነስቶ እስከዛ ድረስ 60 ኪሎ ሜትር ገደማ አካባቢ ነው ይሄ ታሪክ ማስረጃውና የፕሮክሲሚቲ ፋክተሩ አንድ ላይ የሚታይ ነው የሚነጣጠል አይደለም እንደ ኢትዮጵያ በአለም ላይ ዙሪያዋን በውሃ ተከባ ነገር ግን ዙሪያዋን በትናንሽ ሀገር እየተለጠጡ በር የተዘጋባት ሀገር የለችም ይሄን የዓለምን ካርታ አይቶ መረዳት ይቻላል ለምሳሌ ወደ ምዕራብ አፍሪካ ብንሄድ ሴኔጋል እና ጋምቢያ የሚባሉ ሀገራት አሉ ጋምቢያ በሴኔጋል ውስጥ ስግስግ ብላ ነው ያለችው በሴኔጋል ውስጥ እንትና ምንድነው ሴኔጋል ለጋምቢያ ያደረገችው የአንድ የቀጭን አውራ ጎዳና መንገድ የሚያክል ነገር ነው ወደ ባህር ጋምቢያ እንድትወጣ የፈቀደችላትና የወጣችው ኢትዮጵያ ደግሞ ከስር ጀምሮ ከታች ከኬንያ ጀምሮ ወደ ሶማሌ ትሄዳለ ከዛ ሶማሊላንድ ፑንትላንድ አሉ ጅቡቲ አለች ቀጥሎ ደግሞ ይሄ ያሰቡ ክፍቱ ቦታ አለ ኤሪትሪያ ከዛ ከአክሱም ጠረፍ አካባቢ ላይ መቆም ሲገባ ከላይ ወርዳ የባህሩን በር ብቻ ለመዝጋት የተለጠጠ ወደ 9 ኪሎ ሜትር ወደ 9 ኪሎ ሜትር የኢትዮጵያን በር የሚዘጋ ነው እስከ ጅቡቲ ድረስ የመጣችው ለምንም የምትጠቀመው ነገር አይደለም ሰዎቹ የሚኖሩት ጥቂት ቁጥር ያላቸው ሰዎች የኢትዮጵያ አፋሮች ናቸው በእነዚህ ምክንያት ኢትዮጵያ ወደቡ የሷ እንደሆነ ማረጋገጥ ትችላለች ሁለተኛው ነገር ምናልባት እንደው እዚህ ጋር ለወዳጆችም የጋምቢያን
እንትን ማሳየት በጣም ጠቃሚ መስሎኛልና ለወዳጆች አሳያለሁ። ቀጥልና መሀል ላይ ፎቶግራፉን አሳያለሁና it is amazing በነገራችን ላይ ማሳየት ትችላለህ። ሁለተኛው ጣሊያኖች ከገዙት በኋላ ኢትዮጵያ እንደገና ተረክባ ስትጠቀምበት በታሪክ አንድ ጊዜ ነው ይሄ ወደብ በዘመናዊ መልኩ የታደሰው። ይሄ በአፄ ኃይለሥላሴ መንግስት ጊዜ ለአሰብም ለምጽዋም ጨረታ ወጥቶ የጃፓን መንግስት የኮንስትራክሽን ድርጅት አሸንፎ ፕሮፖዛል አቅርቦ እድሳት የተደረገበትና ዘመናዊ መልኩን የያዘው በኃይለሥላሴ መንግስት ነው። ኢትዮጵያ ናት የለፋችበት የኔ ነው ብላ። በእነዚህ ምክንያቶች ወደቡ 100% የኢትዮጵያ ነው፣ በግፍ ነው የተነጠቀችው። ሌላው የህግ ጉዳይ ነው። የህግ ጉዳይ ሲነሳ እንግዲህ ወደቡ ብቻ ሳይሆን በዓለም አቀፍ ህግ ኢትዮጵያ ኤርትራንም በሪፈረንደም የሰጠችበትን መንገድ ጥያቄ ውስጥ ልናስገባ ነው። ይህን ጥያቄ ውስጥ ስናስገባ አንደኛ ምን ይነሳል? ሪፈረንደሙ ይነሳል። ከሪፈረንደሙ በኋላ የአልጀርስ ስምምነት ይነሳል። ጦርነት ተነስቶ ሁለቱ ሀገራት ታርቆ እንደገና ቦንደሪ ዲማርክ የተደረገበት የመጀመሪያው የሪፈረንደሙን በተመለከተ የኢትዮጵያ የህግ አጸዳደቅ ስርዓትን ስንመለከት ኢትዮጵያ ኢንተርናሽናል አግሪመንት ወይም ሌላ ባይላተራል አግሪመንት ካደረገች በኋላ በአስፈጻሚ አካል መንግስት እንደሚታወቀው ጁዲሽሪ፣ ሌጅስሌቲቭ እና ኤክስኪዩቲቭ ቦዲ አሉ። አስፈጻሚ የሚባለው አስፈጻሚው አካል ውሉን ካደረገ በኋላ ለህዝብ ተወካዮች ምክር ቤት አቅርቦ እንዲህ አይነት ነገር ኢትዮጵያን ይጠቅማታል ብዬ ተዋውያለሁ፣ ለኢትዮጵያ ህዝብ ሲባል አጽድቁልኝ ይላል። የሪፈረንደሙ ጉዳይን በተመለከተ ግን አድርጉ ተብሎ ነው እንትን ሪፈረንደሙንም ሆነ የአልጀርሱን ስምምነት ሂዱና ተስማሙ ተብሎ ነው። ስምምነቱ ሳይደረግ ውሉ ሳይደረግ የህዝብ ተወካዮች ምክር ቤት በአዋጅ ቁጥር 225/2000 ሂዱና ተፈራረሙ። ኮንተንቱን ሳያው ኢትዮጵያን ይጥቀም ይጉዳ ምኗን ይዞባት ይሄድ ድንበሩ የት እንደሆነ ሳይታወቅ ተፈራረሙ ነው የተባለው። ይሄ ፍሮም ዘ ቬሪ ቢግኒንግ ስህተት ነው ማለት ነው። ዛሬም የህዝብ ተወካዮች ምክር ቤት ተሰብስበው አዋጁን ውድቅ ማድረግ የሚችልበትና የኤርትራንም ህልውና ጥያቄ ውስጥ የሚከት ጉዳይ ነው። እስከዛ ድረስ ማድረግ ይችላል። እስከዛ ድረስ መሄድም ይችላል። የኤርትራን ህልውና ራሱ አልቀበልም ማለትም እስከ ማለት ይችላል። እዚህ ጋር ምናልባት ወዳጆች ባሻ ምናልባት ይችል ለወዳጆች ለመንገድ ያክል ምስሏን ስላመጣዋት እንግዲህ ጋምቢያን እንዴት አድርጓ ሴኔጋል የባህር በር ባለቤትነት መብቷን ለጋምቢያ እንዴት እንዳከበረች የሚያሳይ ነውና በዚህ በቀጭን መንገድ ውስጥ ዘጋምቢያ የምትባለው ሀገር ከሴኔጋል በዚህ በኩል ምን ያህል የባህር በር ጉዳይ መብት እንደሆነ የሚያሳይ ያንን መብትም ደግሞ በአግባቡ እንደተከበረላትም የሚያሳይ ነውና እንደውችን ለማሳየት ነው ምስሉን እንዳመጣሁት ለመንገር ነው። ቀጥል ባሻይ። በጣም ጥሩ። ሌላው የአልጀርስ ስምምነት ጋር ስንደርስ ኢንተርናሽናል ትሪቲ ነው። የአልጀርስ ስምምነት በአንቀጽ 4 እና 5 ምንድን ነው የሚለው? ይሄ ስምምነት መሰረት የሆነው ቤዝዶን የ1900 የ1902 እና የ1908 የኮሎኒያል ፓወርስ ትሪቲ ላይ ተመስርቶ ነው የሚለው። ያንን የጠቀሱበት ለምንድን ነው? ባውንደሪ ዲማርኬሽንን ለማመልከት ነው። በዛ ባውንደሪ ስር ኤርትራ የጣሊያን ስለነበረች ከኢትዮጵያ ለማሸሽ ሲባል ነው ይሄ ነገር የተደረገው። ነገር ግን የ1902 እና የ1908 ትሪቲ በ1952 ትሪቲ ቮይድ ሆኗል። 1952 ጉግል ላይ ማግኘት ይቻላል። ሪዞሉሽን 390 ኤሪትሪያ ወደ ኢትዮጵያ ፌዴሬት እንድትሆን የሁለተኛ የዓለም ጦርነት አሸናፊ ሀገሮች ቁጭ ብለው ውሳኔ ሰጥተው ሪዞሉሽን አድርጎ ነው ወደ ኢትዮጵያ የቀላቀሏት። ስለዚህ ያ የኮሎኒያል ትሪቲ እዚህኛው ላይ በመጠቀሱ ምክንያት ከሱ ይልቅ ግን ፈንክሽናል የሆነውና ተግባራዊነት ያለው የ1952 የዩኤን ሪዞሉሽን ስለሆነ
የአልጀርሱ ስምምነት በዚህ ምክንያት ኑል እንደ ቮይድ ነው፣ በህግ ፊት ተቀባይነት የሌለው ነው ማለት ነው። ኢትዮጵያ ዛሬ ተነስታ እነዚህን ጠቅሳ ሪጀክት ማድረግ ትችላለች። ሌላ የአልጀርስ ስምምነት ሪጀክት መደረግ ያለበት ምክንያት ሁለት ሀገራት አንድን ትሪቲ እኩል ነው ማክበር ያለባቸው። አንደኛው ሀገር ትሪቲውን ካላከበረ አንደኛው ሪጀክት ማድረግ ይችላል። ይሄን ደግሞ ኤርትራ ደጋግማ ፈጽማለች። እስቲ እሱ እንዴት ይብራራል? እስቲ ማስረጃዎች ቢጠቀሱ። ውል ነው አይደለም? ትሪቲ በሁለት ወገኖች መሀል የሚደረግ። አዎ። አንደኛው ወገን ውሉን ካልፈጸመ ሌላኛው ወገን ውሉ ፈራሽ እንዲሆን ማድረግ ይችላል። ስለዚህ ኤርትራ የውሉን ስምምነቶች እስካላከበረች ድረስ ኢትዮጵያ የማክበር ግዴታ የለባትም። ለምሳሌ ውሉ ላይ ጦርነትና ጸባጫሪነትን ማቆም አለባቸው ሁለቱም ወገን ይላል። ኤርትራ መቼ ነው ጸባጫሪነትን አቁማ የምታውቀው በኢትዮጵያ? በዚህ ምክንያት ትሪቲው ከጅምሩ እርቁም ሳይደረግ ራሱ ፈራሽ ነው ማለት ነው በግድ። በእነዚህ ምክንያቶች ኢትዮጵያ ገፍታ በዓለም አቀፍ ሕግም ቢሆን ማስከበር ትችላለች። ነገር ግን የዓለም አቀፍ ሕጉ አለ ብለህ እንደ መደበኛ ፍርድ ቤቶች ሄደህ ረተህ ከዛ የምታስፈጽመው አይደለም። ይህ ጥርስ የሌለው አንበሳ ነው የሚባለው የዓለም አቀፍ ፍርድ ቤትም። ስለዚህ ምንድን ነው የምታደርገው? የዓለም አቀፍ ሕግን ለማስከበር ሀያላ ነገራት እንደሚያደርጉት ሄደህ መብቴ ነው ይገባኛል የምትለውን ነገር በጉልበትህ በኃይልህ ታስከብርና የዓለም አቀፍ ሕግን ትጠቅሳለህ። ይሄን ጠላት እንዳይሰማው። አንድ ጊዜ ጠላት ጆሮውን ያስተላል። ያዚያርግና የዓለም አቀፍ ሕግን ለማስከበር የምታደርገው ነገር አሁን ተጨባጭ ዓለም ላይ ይገባኛል መብቴ ነው ጀስቲፊየብል ነው ያልከውን ነገር በጉልበት ሄደህ ትይዝና ለምን ያስክ ስትባል የዓለም አቀፍ ሕግን ትጠቅሳለህ። አስፈጽመሃል ማለት ነው። ስለዚህ የባህር ኃይላችን ያለበትም ሁኔታ በጣም እጅግ ጥሩ ነው። ቀጥሎ እኛ ተሰልፈን የሕጉን ጉዳይ እንገልጻለን። ባህሩን ያዙልን ባይነኝ። አመሰግናለሁ አቤ፣ እንዳላደክም ከዚህ በላይ። እግዚአብሔር አክብርልኝ ባሻ፣ በእውነት ጥሩ ማብራሪያ ነስተን እግዚአብሔር አክብርልኝ። ቴንኪው በጣም ከህግ አንጻር ከታሪክ አንጻር የተለያዩ ነገሮችን አንስቶ ባሻ በአሰብ ጉዳይ ላይ ለሰጠን ማብራሪያ በእውነት ከልብ ነው ማመሰግነው። አላስፈላጊ ቃላት የምትጽፉ ተጠንቀቁ፣ የህልውና የሀገር ጉዳይ ነው ብሏል። በጣም ኢንጂነር ማቲያስ ባሻ አትጥፋ አደራ ብሏል። እውነት ነው፣ እኔም አትጥፋ ለማለት ፈልጋለሁ። በነገራችን ላይ እንግዲህ በቀጣዮቹ ጊዜያቶች እንዳልኳችሁ በተለይ ስቱዲዮችን ሲጠናቀቅ አንዱ የምንፈልገው ውይይት ባሻ እንዳንተ አይነት ሰው ነው። እንግዲህ አንዱ የምንፈልገው ነገ ከነገ ወዲያ የምታወያየን ነገር ይኖራል። እነዚህን ጥያቄዎች እኔ አሁን ልክ እንደዚህ እስቲ ይሄ ቢብራራ ምናምን ብለን ለመጠየቅ እንደሞከርነው ሁሉ ነገ ከነገ ወዲያ ደግሞ በስቱዲዮቻችን ውስጥ ሰዎችንም ጋብዘን ሰዎች የሚሳተፉበት የፓናል ዲስከሽን አይነት ነገር መከራከር ሊቻል ይችላል፣ መሟገድ ሊሆን ይችላል፣ የምንነጋገርበት ጊዜ ይሆናል። አሁን ዘንድሮ እንግዲህ በጣም መነጋገር ኢትዮጵያን በነገራችን ላይ የመንግስትም የፖሊሲ አቅጣጫው ነው። በነገራችን ላይ መወያየት መነጋገር በጣም አስፈላጊ እንደሆነ የምታዩት መንግስት ለምሳሌ በየቦታው የሚሰራቸውን እንትኖች ስትመለከቱ ለምሳሌ መናፈሻዎች ምናምኖች ሲሰሩ ለምሳሌ የመጀመሪያ ትኩረት ተደርጎ የሚሰራው ነገር ምንድነው? አምፊ ቲያትር ነው። እና ሰዎች በቃ መወያየት ግዴታችሁ ነው ተብላችኋል። እያንዳንዳችሁ ሰምታችኋል። ለውይይት ክፍት መሆን አለብን። ለውይይት ፈቃደኞች መሆን አለብን። በይፋ ለመወያየት መድፈር አለብን እና በተለይ በሀገር ጉዳይ ላይ የተለያዩ ውይይቶችን እናደርጋለን በቀጣዮቹ ጊዜያቶች። አዲስ አበባ ያላችሁ አዲስ አበባ የምመጡ ሰዎች ሁልጊዜም ቢሆን አቅና ሳቅን ሳትጎበኙ አትሂዱ። በተለይ ደግሞ አዲሱ ስቱዲዮአችን ስራ ሲጀምር እንዳቀሩ ለማለት ፈልጋለሁ። እንግዲህ በብዙ እንትን ነው፣ ቀላል የማይባል ነው። በነገራችን ላይ ይህን ስቱዲዮ ለመገንባት የሚጠይቀው ወጪ በጣም ከባድ ወጪ ነው። ነገር ግን በብዙ ደረጃ የሚያግዙንም ሰዎች አግኝተናል። የእናንተም እገዛዎች አሉ እና በቀጣይም ቢሆን ሚዲያችንን በተለያየ መንገድ ሰፖርት ማድረጋችሁን ቀጥሉ። የተለያዩ ነገሮችንም ምናልባት እናመጣለን። ቅዳሜ ዕለት እና እሑድ ዕለት የተለያዩ ቻሌንጆች ነበሩ በቴሌግራም ግሩፕ ውስጥ። ያን ቻሌንጅ ላይ የተሳተፋችሁ በሙሉ ከልብ ነው ማመሰግነው።
በቀጣዮቹም ጊዜያቶች እንደዚህ በተለያየ መንገድ ሚዲያችን ሰፖርት የምታደርጉ በሙሉ ክበሩልን፣ ኑሩልን ለማለት እፈልጋለሁ። ምናልባት ለምገቡ ወዳጆች ቅድሚያ መስጠት ማለት በስልክ ብቻ ሳይሆን በሊንክም መግባት ለምትፈልጉ ወዳጆች ሊንኩን ባስቀምጥላችሁ ጥሩ ነው ብዬ አስባለሁ። እስቲ ኮፒ እናድርግና በዚህ በኩል መግባት ትችላላችሁ። በነገራችን ላይ ታዴ ወዳጄ ታዴ እንዴት ነህ? የሆነ አንድ ቪዲዮ ልክላል ተብዬ በጉጉት እየጠበቅኩ ነበረ። ታዴ አላክልኝም እና ወይስ ስልክ አላገኘኝም አላቅም። እንደዋውለን ተባብለን ነበረ። በዚህ ኢትዮጵያ መሸ እንላለን እንጂ እንዳልመሸ ነው ያረጋገጥነው። ሰላም ወዳጄ ማልበል እንዴት ነህ ዘልዬ? ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ ዘልዬ። እንዴት ይዞሃል? ምን ልነግረን ደወልክ? አልመሸም ኢትዮጵያ ማለት ነው። በአዲሱ ዓመት አይመሽም ያላችሁ ነው መስሉት ኢትዮጵያ ያላችሁ ሰዎች። በጣም ደህና ነኝ ዘልዬ። አለሁ ያው ሳንገናኝ ሄደሃል። እንግዲህ ብቻ እውነት ነው። እንግዲህ እንደባለፈው ወይ ጻድቃን አይቀጣጠሩም ተብሎ ካልተገናኘ ባለፈው ድንገት የተገናኘ ነው ትዝ ይላል መንገዱ ላይ ፕላቲኒየም ፕሮፐርቲስ በጣም ትክክል። በነገራችን ላይ ፕላቲኒየም ፕሮፐርቲ አድቫይዘሮች የተለያዩ እንትኖች አላቸው። አንዳንድ መረጃዎችን በደንብ አፕዴት ላድርግላችሁ ብዬ ነው። እንዳልኩት መንገድ ላይም ስለነበርኩ ሰሞኑን ስንት ቀን ነው አቤ በእግር ነው እንደ መጣሁ ምናምን እንዳትሉኝ። በነገራችን ላይ ጠቅላይ ሚኒስትሩ ዘሌ ትብለውናል እኮ አሳጡን እኮ። ትናንት ብራዚል ናቸው ተብሎ ዜና ትሰማና ዛሬ ችግኝ ተከላ ናቸው ስትባል አሳቀቁን። እኔ ምን አይነት አቅም ምን አይነት ፓወር ነው ላለኝ አንዳንድ ጊዜ እኔ የተወሰነ ቀን ከመንገድ በፊትና ከመንገድ በኋላ ትዳከማ በደንብ በኢነርጂ ለመነጋገር ትንሽ ያስቸግራል። እንኳንስ ችግኝ ተከላ የተለያየ ነገር ላይ ለመሳተፍና ጠቅላይ ሚኒስትሩን አይታችሁ እኛን ስታዩ እርግጥ ነው በእግር ነው እንደ ሄድከው ልትሉ ትችላላችሁ። ለማንኛውም ዘሌ ስለደወልክ አመሰግናለሁ። ምን ልነግረን ደወልክ? በቃ መጀመሪያ እንኳን ያው ሁላችሁንም ያው ሰላምታ ይድረሳችሁ፣ እንኳን አደረሳችሁ ነው የሚለው። በጣም አሪፍ እንትን ላላል ነው። ሌላው ደግሞ ምንድን ነው ቅድም ፕሮግራሙ ላይ እያወራህ አዲሱ ስቱዲዮችን ሲጀምር ማለት ነው ከተለያየ አቅጣጫ ከተለያየ አንግል ያሉ ፐርስፔክቲቮችን ቢያስተናግድ እጅግ ስኬታማ እንደሚሆን መጠቆም እወዳለሁ። በጣም ትክክል። ለምሳሌ እኔ አሁን ያለሁት ቴሌግራም ላይ ብዙ ጊዜ ያሉ ወዳጆች ያውቃሉ። ትራቨል አድርጌን አሁን መቀሌ ነኝ። እኔ ለምሳሌ አሁን ከአሸንዳ ጀምሮ እዛ ነኝ ያለሁት እና እዛ ያሉ ፐርስፔክቲቮች ምንድን ናቸው እንደው ሪፍሌክሽኖች ምናምን የሚለውን የሚያካትት በጣም ብዙ ወዳጅ እንዳሉ አውቃለሁ። እንዳየሁትም በጣም ብዙ መሳተፍ የሚፈልጉ የሀቅና ሳቅን ባይሉም ለራሳቸው ሲሉ እዛ ያለው እውነታ አሁን ምን ነገሮች አየህ መቀሌ? በመቀሌ ጉዞ ዘሌ በጣም በሚገርሙ ነገሮችን ነው ከምጠብቃቸው በላይ ያሉ ነገሮችን ያየኋቸው። ለምሳሌ ያህል ሰው ቲፒኤልኤፍ እና ህወሓትን የሚያይበት አንግል ወይ ሲነገር የነበረው ነገር አሁን መሬት ላይ ያለው ከራሳቸው አንደበት ያለው ብትሰማው ክቡ ነው የሚያደርገህ። ወይ ታሪክ የሚያሰኝ ብዙ ነገሮች አሉ። ሰው ያለበትን ሁኔታ ልክ እንደኔ ከመሀል ሀገር ሄዶ እዛ ጋር ላሉ ሰዎች ተገናኝተን ስናወራ ልክ እንደ አዳኝ እንደሰራ በቃ አቅም ያለን ይመስል በቃ መሄድ አለብን መውጣት አለብን የሚለውን አንግል ስትመለከተው በብዙ ነገር ኢኖሰንት ጥያቄዎችን ስትመለከት እንዲሁም ደግሞ የጦርነቱን ኢምፓክቶች ለምሳሌ ወጣቶች በዊልቸር በክራንች ሲባል ዝም ብለን እንሰማ የነበረውን ነገር ፊዚካሊ ማየት የሚቻልበት ፊዚካሊ ወጣቶች ሴቶች በቃ ይሄ እንትን በጎ አድራጎት ድርጅቶች ዊልቸር ምናምን የሚለግሱ የለገሷቸው ሲንቀሳቀሱ ስትመለከት እንደው ሌላው የተደበቀውን ትተን
በጣም በጣም በቃ በትክክልም እሱ የሚታይ ነው። እንደው በየመንገድ ላይ አሁን ለምሳሌ በተለያየ መንገድ እንሰማ ነበር እንዳልከውና የሚታይ ነው በእንትን ላይ በየመንገዱ ላይ ምንም ጥያቄ የለውም። በቃ በደንብ የሚታይ ነው። ይሄ ማለት መንገዱ ሁሉ ዊልቸር በዊልቸር ነው ወይ ክራንች በክራንች ነው ማለት አይደለም። ይህንንም እድል ያላገኘ ብዙ ሰው አለ። ያገኙትን እኮ ነው ያየናቸው። ዊልቸር ለማግኘት እና ክራንች ለማግኘት ራሱ እኮ መታደል ይጠይቃል። ዝም ብሎ የተቀመጠው እኮ ብዙ ነው ሲጀምር እና በጣም ይህን እውነት አዛጋያየ ከዛ እነዛ ሰዎች አሁን ዛሬ ላይ ምንድን ነው እኔ አሁን የመጠየቅ እድል ገጥሞኛል። ለምንድን ነው ብዬ የጠየኳቸው ሰዎች አሉ እንደዚሁ ሁኔታ ላይ እና ራሳቸው አልገባቸው። የዛኔ በወኔ በፓሽን የሆነ አንድ በቃ የገቡበት ነገር ይመስላል አይደለ ሲጠየቅ። ግን እኔ አብዛኞቹ የገጠሙኝ የጠየኳቸው የቤተሰብ ውለታ ለመክፈል የገቡ ናቸው። ምን ማለት ነው እሱ ማለት? ለምሳሌ አሁን የቤተሰቡ ታላቅ ልጅ ነኝ መዝመት አለብኝ ብለው ታናናሾችን ለማትረፍ እና ለማትረፍ አረጋውያን ለማትረፍ የገቡ ለምሳሌ አሁን አንድ ያገኘኋት ልጅ በሆነ አጋጣሚ ጀኒም ጠየኳት። ተሳትፍ ያለው ምናምን እያለች አወራች። የት ደርሰሽ ምናምን እያለች ስናወራ ካሳጊታ ድረስ ነው የሚባለው ቦታ ላይ ካሳጊታ በዘመቻው ካሳጊታ ከዛ ጠይቂያት እና ስንት ሰው ገደልሽ አልኳት። እንደ ቀለል አድርጌ እኔ እሱን አላውቅም መተኮሴን ብቻ ነው ያለችው። ሲሞት ሰው አላየሁም፣ መተኮሴን አውቃለሁ፣ ሰው ሲሞት ግን አላየሁም ብላኛለች። ማለት ገድዬ በግሌ ምለውን እችን የምነግርህ ልጅ